ወደ ፎሬክስ ማስተር ክላስ በድጋሚ እንኳን በደህና መጣችሁ። በባለፈው ቪዲዮ ላይ ስለ ፎሬክስ ማርኬት ምንነትና ትልቅነት አይተናል። ዛሬ ደግሞ እንዴት እንደምንገበያይ ወይም ደግሞ ትሬድ እንደምናደርግ እናያለን። ይህን ለማድረግ ደግሞ ስለ ፔርስ በደንብ መረዳት አለብን። ነገሩን በዚህ መንገድ አስቡት። በፎሬክስ ገበያ ውስጥ ዝም ብሎ ዶላር መግዛት የሚባል ነገር የለም፣ ወይም ዩሮ መሸጥ የሚባል ነገር የለም። ለምን ብላችሁ እየጠየቃችሁ እንደምትገኙ ተስፋ አደርጋለሁ። ምክንያቱም በፎሬክስ ላይ ሁሉም ነገር የሚመጣው በጥንድ ወይም በፔር ነው። ዶላር እየገዛችሁ ከሆነ ዶላሩን ለመግዛት በምትኩ ሌላ ከረንሲ እየሸጣችሁ ነው ማለት ነው። ልክ እንደ ገመድ ጉተታ ነው። አንዱ ከረንሲ ከአንዱ ጋር ይወዳደራል። አንዱ ሲጠነክር ሌላኛው ደግሞ ይደክማል ማለት ነው። ለዚህ ነው በቻርት ላይ ሁሌም ሁለት ስሞችን የምታዩት። ለምሳሌ ያክል ኢሮ ዩኤስዲን ማየት እንችላለን። ያ የመጀመሪያው ከረንሲ ቤስ ከረንሲ ይባላል። በዚህ ኬዝ ያው የመጀመሪያው ኢሮ አይደለ? ኢሮ ማለት ነው። ያ ደግሞ ሁለተኛው ከረንሲ አጠገቡ ያለው ወይም ደግሞ ዩኤስዲ ኮት ከረንሲ ይባላል። ይህንን በደንብ አድርጋችሁ ያዙ። ቻርቱ ወደ ላይ ሲወጣ አፕ ትሬንድ፣ ያ የመጀመሪያው ቤዝ ከረንሲው እየጠነከረ ነው ማለት ነው። ቻርቱ ወደ ታች ሲወርድ ወይም ደግሞ ዳውን ትሬንድ የምንለው ያ የመጀመሪያው ከረንሲ እየደከመ ነው ማለት ነው። በጣም ቀላል ነው አይደል? ግን ሁሉም ከረንሲ ፔር እኩል አይደሉም። በዋናነት ማወቅ ያለባችሁ 3 አይነቶች አሉ። አንደኛ ሜጀርስ የምንላቸው ናቸው። እነዚህ የፎሬክስ ገበያ ዋና ተዋናዮች ናቸው። ለምሳሌ ኢሮ ዩኤስዲ፣ ጄፒፒ ዩኤስዲ፣ ዩኤስዲ ጄፒዋይ የሚባሉት ማለት ነው። እነዚህ ጥንዶች የጋራ ባህሪያቸው ምንድን ነው? ሁሉም ከዩኤስ ዶላር ጋር ነው የተጣመሩት። ለምን እነዚህ እንመርጣለን ታዲያ? ምክንያቱም ከፍተኛ የሆነ ቮሊዩም አላቸው። በዓለም ላይ አብዛኛው ነጋዴ የሚገበያየው እነዚህ ነው። ስለዚህ ለመግዛትም ሆነ ለመሸጥ በጣም ፈጣን ናቸው ማለት ነው። በተጨማሪ ስፕሬዳቸው ወይም የግብይት ወጫቸው በጣም ትንሽ ነው ማለት ነው። ሁለተኛ ደግሞ ማይነርስ ወይም ደግሞ ክሮስስ የምንላቸው ናቸው። እነዚህ ደግሞ ትላልቅ ከረንሲዎች ናቸው፣ ግን ዶላር በውስጣቸው የለም ወይም ፔራቸው ላይ ከዶላር ጋር አይደሉም ማለት ነው። ለምሳሌ እነዚህ ማየት ይችላለን። ኢሮ ጄፒዋይ ወይም ኢሮ እና ጃፓኒስ የንን ማለት ነው። እነዚህ ለመገበያየት አሪፍ ናቸው፣ ግን ትንሽ ቮለታይል ሊሆኑ ይችላሉ። ማለትም እንቅስቃሴያቸው ፈጣንና ድንገተኛ ሊሆኑ ይችላሉ። በሶስተኛ ደረጃ ደግሞ የምናያቸው ኤግዞቲክስ የምንላቸው ናቸው። ፕሊዝ ጋይስ እንደ ጀማሪ ከነዚህ ጥንዶች ራቁ። ኤግዞቲክ ማለት አንድ ትልቅ ከረንሲ ከአንድ ታዳጊ የሀገር ከረንሲ ጋር ሲገናኝ ማለት ነው። ለምሳሌ ዩኤስዲ ከሜክሲኮ ፔሶ፣ ዩኤስዲን ከሳውዝ አፍሪካ ራንድ፣ ወይም ደግሞ ያው ኦቢኤስቢ እየጠበቃችሁ ትገኛላችሁ ዩኤስዲ ከኛው ሀገር ብር ጋር አንድ ላይ በሚሆንበት ጊዜ ማለት ነው። ታዲያ ግን ምንድነው ችግሩ ብላችሁ እየጠየቃችሁ ሊሆን ይችላል። እነዚህ ገበያቸው ላይ ብዙ ገዥና ሻጭ የላቸው። ስፕሬዳቸው በጣም ሰፊ ነው። ማለትም ትሬዱን ገና ስትከፍቱት በትልቅ ሎስ ነው የምትጀምሩት ማለት ነው። ከዛ ጉድጓድ ውስጥ ታዲያ ለመውጣት ረጅም ጊዜ ይፈጃል ማለት ነው። ግልጽ ነው ጋይስ? የኔ ምክር ምንድነው? እንደ ጀማሪ ጋይስ ትኩረታችሁ ሜጀርስ ላይ ብቻ አድርጉ። ቀደም እንዳልኳቸው ያያቻቸው ማለት ናቸው ዩኤስዲ ላይ አተኩሩ ማለት ነው። አይኖ አሰልቺ ይሆናል፣ ግን ምንም ችግር የለውም። አሰልቺ ይሁን፣ ቦሪንግ ኢዝ ጉድ ይላሉ ውጪዎች። አሰልቺ ገበያ ገንዘብን ይሰጣቸዋል። በጣም ኤክሳይቲንግ የሆነ ገበያ ግን አካውንታችሁን ያጠፋል፣ ወይም በእንግሊዝኛ እንደምትሉት ብሎ ያደርጋል። በቀጣይ ቪዲዮ ጋይስ ወደ ሂሳቡ ወይም ማትስ እንገባለን። ፒፕ ምንድነው፣ ስንት ዶላር እንደምንሰራ፣ እንዴት እናሰላለን የሚሉትን አብረን እናያለን። ይሄ በጣም ወሳኝ ክፍል ነው። እዛ ቪዲዮ ላይ እንገናኝ ማለት ነው። እንደ ሁል ጊዜውም ሰብስክራይብ እና ኖቲፊኬሽን ደውሏን ማብራታችሁን አትርሱ። ፒስ